የጅብ ስጋና የአህያ ስጋ ይፈቀዳል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ተዑለማዎች በኩል ስንሄድ ደግሞ ጅብ አይበላም የሚሉ መዛቦች አሉ። የአቡ ሐኒፋ መዛብን ይመስል ሻፊዮች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው እንይዘው ደህና ነው። ግን በአገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። ይሄንን እንደው ይበቃል ቢባልም ይሄን መጠቀም ጥሩ አይደለም። ሰው ጋርም ያራርቃል። አንድ ሰው ይሄን ሲያረግ ቢታይ ሰው ጋር ይጣላል። ሌላ ሃይማኖት እንዳመጣ አድርጎ ይታያልና እኛ መቼም በሐዲሱ ይፈቀዳል የሚል ነው ያየነው። የጅብ ስጋ ይፈቀዳል በዐለል ቀውል ራጂህ ይቻላል። ሐዲሱም ያግዘውም እሱን ነው። ግን ነብዩ አለይሂ ሰላቱ ወሰለም የሚፈቀዱ ነገሮችን ይተዋቸዋል። ለምን አልለመዷቸውምና ወላኪን ነፍሲ ተዓፉሁ ብለው የضብን ስጋ ያርጃኑ የወከሎን ስጋ እንደሚተውት ይሄንም ደግሞ የጅቡን ስጋ ይፈቀዳል ብንልም ግን መጠቀሙ ይወደዳል ማለት እንዳልሆነ ውሰዱልን ብለዋል ሸህ። አህያው ላይ ነበር የነበሩት። አህያው ላይ እንግዲህ ነብዩ አለይሂ ሰላቱ ወሰለም በአንድ ጊዜ ኸይበር የሚባል ሀገር ዘመቻ ሂደው ነበር። ከመዲና ትንሽ ራቅ ወደ ሱሪያ በኩል ራቅ የሚል ቦታ ላይ ያለ ሀገር ነው። አሁን በሳዑዲያ ውስጥ ነው ያለው። ኸይበር ይባላል። አይሁዳዎቹ ይኖሩበት ነበር። አይሁዳዎቹ ነብያችን ጋር ስላልተስማሙ በሃይማኖት ወጓቸው። ነብያችን ዘመቱባቸው፣ ያው አሸነፏቸው። በዛ ሰዓት ላይ ብዙ ጊዜ ስለቆዩ ሷሃቦቹ ራባቸው። ሲርባቸው አህያ አርደው ቀቀሉ። የአህያ ስጋ ቀቅለው እሳት ሲነድ አዩ። ነብያችን ያልሰሩት አላም ሲያርዱ አላዩአቸው። በኋላ ይሄ ምንድነው ብለው ሲጠይቁ አህያ ታርዶ የአህያ ስጋ ሰው እየቀቀለ ነው አሏቸው። ወፊራቲን ኡፍኒየቲል ሁሙሩ በሂሉ አንድ ሰው አህያ አለቀ ብሎ ነገራቸውም ይላል እና የሚጨንጠፋ ብሎ አለ። ይሄን ሲሉ በኋላ ነብዩ አፍስ የክልክል ነው አፍሱ ገልብጡት የሚቀቀለው ነገር አፍሱታል። እቃውን ስበሩ ብለው ነበር። ብናጥበው እሳተ መስበር አሏቸው። አዎ ደግ ነው እንግዲህ ተጠቡ ማጠብ ይሻላል አሉ ይላል። فإنها رجسون በሌላ ቦታ ሪጅስ ነው ነጃሳ ነው ማለት ነው ብለው ተናግረዋል ነብያችን። እንግዲህ ተዛ በኋላ حرام አድርገውታል ማለት ነው። إن الله ورسوله ينهانكم عن حمور الأهلية ብለዋል። ታህያ ስጋ ከልክሏቸዋል ብሎ አዋጅ አለ። አዋጅ ነገር የተባለው አቡ ጦልሃ ነበር ይባላል። እና ይሄ ነው እንግዲህ የአህያ ስጋ በዚህ መልኩ ክልክል ተደርጎ ኢላ የውሚል ቂያማ የቀጠለ ሐራምነቱ የታወጀበት ነው። አቡ ጦልሃ አውጁ ተብለው ያወጁበት ጉዳይ ነውና የአህያ ስጋ ይበቃሉ ያሉት ሰዎች ትክክል አይደለም። ምናልባት ተመሳስሎባት ሒማር ወህሽን አስበው ሊሆን ይችላል። የሜዳውን አህያ ሒማር ወህሽ ማለት የሜዳ አህያ ማለት ነው። የሐረዲዳ ይሉታል በአንዳንድ አማርኛ እና የሜዳ አህያ ማለት ነው። እሱ ይፈቀዳል። የሜዳ አህያ ሐላል ነው። የቤት አህያ ግን ለማዲያ የሆነው የሚጫነው አህያ እስከ ቂያማ ቀን ድረስ የተከለከለ ነው። ፈረስም ተመሳስሎባቸው እንደሆነ ፈረስ ይበቃል ብለዋል ነብያችን። በነብያችን ጊዜ ተበልቷል ፈረስ ብሎ አስማ ቢንቱ አቢበክር ያወሩት አለ። በቁሎና አህያ ግን የተከለከሉ ናቸው። በፈረስም ላይ ኺላፍ አለ። አቡ ሐኒፋ ይበቃል ይላሉ። ሌሎቹ ሁሉ ይበቃል ነው ያሉት ፈረስን።